ከአሜሪካ ጋር የሚደረግ መቀራረብ የኢሳያስን የፖለቲካ ፍጻሜ ሊያፋጥን ይችላል ሲሉ የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ አሳሰቡ። ዲፕሎማቱ የኤርትራን 35ኛ ዓመት የነጻነት በዓል አስመልክተው ባስተላለፉት መልእክት የኤርትራ ሕዝብ ለነጻነቱ የከፈለውን ታላቅ መስዋዕትነትና ጽናት አድንቀው፣ በሌላ በኩል ግን በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ ከባድ ትችት ሰንዝረዋል። ናጅ እንደገለጹት የአስመራው አገዛዝ የዜጎችን መብት በመገደብ ኤርትራን ግዙፍ እስር ቤት አድርጓታል። የአስተያየት የተሰጠውም ዋሽንግተንና አስመራ በቆየው የሻከረ ግንኙነታቸው ላይ አዲስ የዲፕሎማሲ እንቅስቃሴ እየታየ ባለበት ወቅት በመሆኑ ትኩረት ስቧል። በመልእክታቸው ውስጥ ያልተጠበቀ የፖለቲካ ትንበያም ተካቷል። ቲቦር ናጅ ፕሬዝዳንት ኢሳያስ ከአሜሪካ ጋር የተሻለ ግንኙነትን ለመፍጠር ፍላጎት ሊያሳዩ እንደሚችሉ ጠቁመው፣ ነገር ግን የመቀራረብ ለመንግስቱ መረጋጋትን ሳይሆን የአገዛዙን ውድቀት የሚያፋጥን ሂደት ሊሆን እንደሚችል አስገንዝቧል። አሜሪካና ኤርትራ ግንኙነታቸውን ቢያሻሽሉም የሚመጣው አዲስ የፖለቲካ ምዕራፍ ለፕሬዝዳንት ኢሳያስ አስተዳደር ፈታኝ እንደሚሆን የዲፕሎማቱ መልእክት ያመለክታል።